ውድ ምእመናን ዛሬ ስለ አንድ ትልቅ ስብዕና እናወሳለን፣ ገድሉን እንተርካለን። ቁርአን ውስጥ ስሙ ከሁሉም ነቢያቶች በላይ 136 ጊዜ ስለተወሳለት የአላህ ባለሟል እናነሳለን። አላህ ጠርቶ ስላናገረው ባሪያ እንተርካለን። ወቀረብናሁ ነጂያ አቅርበንም አወራነው ስላለው تلك الرسل فضلنا بعضكم على بعض منهم من كلم الله ስለተባለለት ስለ አላህ ውድ ነብይ ታጋሽ ጽኑ ጀግና ስለነበረ ሰው እናነሳለን። ይሄ ግለሰብ ከመወለዱ በፊት የሞት ፍርድ የተወሰነበት ነበር። እኒህ ታላቅ ነብይ እርሳቸውን ለማግኘት ሲባል በሳቸው ምክንያት ከ200,000 ሕፃናት በላይ እንደተወለዱ ወንዶች ታርደዋል። እኒህ ነብይ ሁሌም አዛን ስንሰማ ከ50 ሶላት 5 በማስቀነስ የተጫወቱትን ሚና ለዚህ ኡማ ያላቸውን ወገንተኝነት አስበን ሁሌም እናስታውሳቸዋለን። ልጆቻችንን በሳቸው ሰይመናል። ነቢዩላህ ሙሳ አለይሂ ሰላም ገድላቸውን እንተርካለን። የነቢዩላህ ሙሳ ታሪክ ከዚህ ይነሳል። ነቢዩላህ ኢብራሂም አለይሂ ሰላም ባለቤታቸውን ይዘው ግብጽ ሲገቡ በጊዜው የነበረ ፊርዓውን ማለት የግብጽን አገር ዓመታት ያስተዳደረው ስርወ መንግስት የአመራሩ የወል ስም መጠሪያ ፊርዓውን ይባላል። የግለሰቦቹ ስም ሊለያይ ይችላል። በዛ ዘመን የነበረ ፊርዓውን ሳራ የምትባል ሚስታቸውን ያዘባት። ሳራ ማለት ውብ ነበረች። ተሱሩ ናዝሪን ያያት የምታማልል ቆንጆ ነበረች። የኢብራሂም ሚስት ንጉሱ በመጥፎ ፈለጋት፣ አንገላታት። ነቢዩላህም አዘኑ፣ እጃቸውን ወደ አላህ አነሱ። አላህም ለዱዓቸው መልስ ሰጠ። ኢብራሂም ሆይ ካንተ ዘር አንድ ልጅ ይወጣል፣ በዛ ልጅ የፊርዓውኖቹ ስርወ መንግስት ፍጻሜ ይጠናቀቃል አለ አላህ። ዓመታት ነጎዱ። ኢስሐቅ ያዕቁብ ተወለዱ። ያዕቁብም 12ቱ ዘር ተወለዱ። እኒ ረአይቱ 11 ከውከበን እንዳለው 11 ወንድሞቹ ዩሱፍ 12ኛ 12 ነገዶች ናቸው። ዩሱፍም አለይሂ ሰላም ተሰዶ ግብጽ ገብቶ ከዓመታት እንግልት በኋላ የግብጽ ንጉስ ሆነ። በሱ ዘመን የነበሩ ፊርዓውኖችም ሰለሙ። ያ ወሬ ከትውልድ ወደ ትውልድ ይሸጋገር ነበር። የፊርዓውኖቹን ስርወ መንግስት የሚያነሳው ማን ነው የሚለው አልሙኸልስ ይሉት ነበር። ነፃ አውጪው ማን ነው? ነፃ የሚያወጣ። በዛ ዘመን የነበሩት የፊርዓውን አስተዳደር ስለሰለሙ ዩሱፍ የተጠበቀው እሱ ነበር እንዲገረስስ ሰለሙለት። ዘሩ ቀጠለ። ዩሱፍም በስልጣኑ እንደተረጋጋ በኒ እስራኤሎችን የያዕቁብ ልጆችን የሱን ወንድሞች 12ቱ ነገድ ወደ ግብጽ እንዲመጡ አደረገ። ግብጽ ውስጥም ኖሩ፣ ተዋለዱ፣ ተጋቡ። የስልጣን እርከንም ላይ ተቀመጡ። በኒ እስራኤሎች አብናኡ ያዕቁብ ማለት ያዕቁብ ልጆች ማለት 12ቱ ነገድ ግብጽ ገቡ። ዓመታት ነጎደ። ዩሱፍም አለፉ። ከዓመታት በኋላ ግብጾቹ እነዚህ በኒ እስራኤሎች የዩሱፍ ዘሮች ስልጣናችንን ተሻሙን፣ አገራችንን ገፉን ብለው ተነሱ። አሁን ምናየው በሽታ አይነት። ታዲያ ምን እናድርግ? ከስልጣን አስወገዷቸው፣ ከማህበራዊ ግንኙነት ቆረጧቸው፣ የነሱ አገልጋይ ባሪያ ያደረጓቸው። የባርነት ሸክም ተጫናቸው። የግብጾቹ አገልጋይ ሰራተኛ ሆነ። ዓመታት ይህን ገፉት። ያን ነፃ አውጪ ሁሌ ይጠብቁታል፣ ከባርነት የሚያወጣቸው። ወሬው ህዝቡ ዘንድ ሁሌ ይወራል። ታዲያ በአንድ ምሽት ፊርዓውን በዘመኑ የነበረው አንድ ህልም አየ። ከበይተል መቅዲስ ከቁድስ የተነሳች እሳት
ግብጽ ውስጥ ያለውን የሱም ቤተ መንግስት ሲያቃጥለው አይ ደንግጦ ተነሳ። ህልም ተርጓሚዎችን ጠራ። ሚስጥሩ ምንድነው አላቸው። ከበኒ እስራኤል የሚወጣ አንድ ልጅ አለ፣ በሱ ስልጣን ይጠናቀቃል አለ። ተቆጣ፣ ትእዛዝ አስተላለፈ። አምባገነን ነበረ። እኔ ነኝ የበላይ ጌታችሁ የሚል ነበረ። አለይሰ ሊ ሙልኩ ሚስራ ወሃዚሂ አልአንሃሩ ተጅሪ ሚን ተሕቲ የሚል ነበረ። ማዓሊምቱ ለኩም ሚን ኢላሂን ገይሪ የሚል ነበረ። ትእዛዝ አወጣ። ከበኒ እስራኤሎች ውስጥ ወንድ ከተወለደ እንዲታረድስ ስልጣኑን ለመጠበቅ ባለስልጣኖችን በወንበር አትምጣባቸው፣ አይመሩህም። ፊርዓውን ያስተላለፈው መልእክት ለደህንነቶች ተለቀቀ። እያንዳንዷ የምታዋልድ ሴት በኒ እስራኤሎች አዋላጆች ወንድ ተወልዶ ከጠቆመች ከተገደለ ሽልማት አላት ተባለ። ስለዚህ ሕፃናት ሲወለዱ ቶሎ ሪፖርት ለፊርዓውን ይደርሰዋል፣ ግድያ ይፈጸማል። 200,000 ሕፃን ሙሳን ፍለጋ ታረዱ። ወንዶች አለቁ። ዓመታት ታረዱ በኒ እስራኤሎች። ያኔ ግብጾቹ መጡ፣ ለፊርዓውን አቤቱታ አቀረቡ። ወንዶችን ገደልክ፣ የድሮ የነበሩ ወንዶች አረጁ፣ የቀሩ ሴቶች ናቸው። ማን ይخدመናል? ማን ፍየል ይጠብቅልን? ስለዚህ በፊርዓውን የፓርላማ ስምምነት 1 ዓመት እንዲዘለሉ 1 ዓመት እንዲገደሉ ወሰነ። የአላህ ተአምር መከሰተ እዚህ ጀመረ። ወንዶች በማይገደሉበት ዓመት የሙሳ ታላቅ ወንድም ሃሩን ተወለደ። ሙሳ ነበር ሊወለድ የሚገባው እንዳይገደል አይደለም። አላህ ግን ተአምሩ ከካልኩሌሽን ውጭ ነው፣ ከፍጥረት ዓለሙ ስርዓት የዘለለ ነው። ወላሁ ጋሊቡን ዐላ አምሪ። ሕፃናት በሚገደሉበት ዓመት ሙሳ ተወለደ አለይሂ ሰላም። ልክ ሲወለድ ሙሳ በጣም የሚያምር ውብ ነበር። ያየው ሁሉ ያፈቀረው ነበር ሙሳን አይቶ። ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ ያላቸው ከኔ የሆነን ውዴታ ጣልኩብህ አላቸዋል። ሰው አይቶ ይወደዋል ሙሳ። እናቱ ስትወልድ አዋላጇ ለፊርዓውን አልጠቆመችም። ስታይ ወደደችው፣ ወደ ደረቱ አስጠጋት። አንተም አትሞት። ያኔ ሙሳ እናት ሙሳን እንደያዘች አላህ ወህየ ኢልሃም ይባላል። በባሮቹ አእምሮ ላይ የሚለቀው ሐሳብ አለ። አላህ በደጋግ ባሮች ጭንቅላቷ ላይ ሐሳብ ለቀቀ። ትእዛዝ ወአውሐይና ኢላ ኡሚ ሙሳ አን አርድዒህ። ለሙሳም እናት ወህይ ያወረዱ ከፈለግሽ አጥቢ፣ ወኢዛ ኺፍቲ ዐለይህ ከፈራሽ ፈአልቂህ ፊል የም ወንዙ ላይ ጣይ። ከፈራሽ ደብቂው ነው አይደል? ወንዝ የሰላም ማዕከል ይሆናል። አላህ ከፈለገ ይሆናል። ወላ ተኻፊ ወላ ተሕዘኒ፣ እንዳትፈሪ እንዳታዝኒ። ኢና እኛ አላህ ራዱሁ ኢለይኪ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን ከመልእክተኞችም እናደርገዋለን አላት። የነቢዩላህ ሙሳ እናት ከሁለቱም ከመጣልም ከማጥባትም መሃል አማራጭ ወሰደች። ሳንዱቅ አሰራችለት፣ ሳጥን በገመድም አሰረችና ወንዝ ላይ ለቀቀችው። የፊርዓውን ሰራዊት ሲመጣ ቤት ውስጥ ሕፃን የለም። ማታ ገመዱን ትስበውና ታጠበዋለች፣ አጥብታ ትለቀዋለች። በዚህ መልኩ ቀጠለች። አላህ ተአምሩን ቀጠለ። አንድ ቀን ገመዱን ስትስበው ያነ ሳንዱቅ ያነ ሳጥን የለም፣ ተፈቶ ሄዷል። ደነገጠች። እናት ነች። አላህ ክስተቱን በውብ ቃል ገልጾታል። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን፣ ልቧ ብርግድ አለ በድንጋጤ። ኢንካነት ለቱብድ ቢህ ለውላ አረበጥና ዐላ ቀልቢሃ፣ እሪ ብላ ጉድ ልታወጣ ነበር፣ ቀልቧን ባንጫነው ነው። ደነገጠች። ወንዝ ውስጥ ነው የተሰራው፣ የእንጨት ሳጥን ነው። ወንዝ ደግሞ ዩኑስን እንኳን የበላ አሳ ነባሪ ያለበት ቦታ ልጅ አይድንም ነው። ደነገጠች። ማዕበሉ እየቀዘፈ ያሳደው ወደ ነበረው ቤተ መንግስት ወሰደዋል። ወደ ማን? ወደ ፊርዓውን ወደ ተከበረ ቤተ መንግስት።
ሴቶቹ እየተጫወቱ ነበር ሚስቱ። ይሄ ሳጥን እጃቸው ገባ። እንዴት መጣ? ሲከፍቱት ፀሐይ የመሰለ ውብ ልጅ ወደደችው። አሲያ ሚስቱ ወሰደች ወደ ፊርዓውን። እንዴት የሚያምር ልጅ አገኘን! የት ድንገት ነው የመጣው? ቁረቱ ዐይን ሊ ወለክ፣ ለኔም ላንተም አይን ማረፊያ አለች። ፊርዓውን አየ፣ አልወደደውም። ሙሳ ላንቺ አይን ማረፊያሽ ነው፣ ለኔ ግን አይደለም። ዑለማዎቹ ምን ይላሉ? አልበላ ሙወከሉን ቢልመንጥቅ፣ በላ ንግግራችን ምላሳችን ላይ ነው። ለኔም ብሎ ቢሆን ነጃ መውጫው የሆነው ነበር፣ አይደለም አለመቀበሪያው። ሙሳ የተከበረ ሲሆን ፊርዓውን ቤት ውስጥ መኖር ጀመረ። እንደገባ አለቀሰ። ማን ያጠባው? አጥቢ የተባለ ሴት ተጠራ። የንጉሱ ልጅ እያለቀሰ፣ የንጉሱ ልጅ ተብሎ ነው የታሰበው። አጥቢ የተባለ መጣ። የማንንም ጡት አልፈለግንም አለ። መጨረሻ እህቱ ተከትላ ሆዳ ነበር። ልጠቁማችሁ እንዴ ሴት ሁሉ የሚለምዳት አንዲት እናት አለች አለች። የሙሳ እናት በክብር ቤተ መንግስት መጣች። ሙሳንም ደረቷ ላይ ስታሳርፈው ጡቷን ተቀብሎ ጠበቀ። ኢና ራዱሁ ኢለይክ፣ እንመልሰዋለን ወደ አንቺ ብሏታል። አላህ መለሰላት። ፊርዓውን ቤተ መንግስት ቁጭ ብላ ልጇን እየተከፈላት ማጥባት ጀመረች። ሊገለው በሚያሳደው ንጉስ እንክብካቤ አበቀለ። ይሄን ወጣት ሙሳ ዱብ ዱብ አለ። አደገ። ጀግና ነበር፣ ጠንካራ ነበር፣ በጣም ስትሮንግ ነበር። ታሪኩ በአንድ ቦክስ ሰው የሚገል ነበር። አደገ ተከብሮ። በአንድ ቀን ሙሳ ሁለት ሰዎች ሲጋጩ አይና በቦክስ መጥቶ ይገለዋል። ሌላ ቀንም ሲጋጩ ያገኝና ለመገላገል ሲገባ እሱ እንደገደለው ይሰማበታል። ፊርዓውን ድሮም ጀምሮ ጥላውን ስለማይወደው ሙሳን ለመግደል ምክንያት አገኘው። ያኔ ለሙሳ ከፊርዓውን ቤተ መንግስት ውስጥ ያለ ሚስጥር ተላከለት። አንተ ሙሳ ፊርዓውን ሊገል ነው፣ እኽሩጅ ኢኒ ለከ ሚን ናስ፣ አገሩን ጥለጥፋል። ወደ ቤቱ ሻንጣ ላዘ። በቆመበት ፊቱን አዙሮ አቀና። ወደ ምን? ወደ ማዕቀው በረሃ። ፈኸረጀ ሚንሃ ኻኢፈን የተረቀብ ይላል። ፈርቶ ሌሊት እየተኛ አንዳንድ ቀን እየተጓዘ የዛፍ ቅጠል እየተመገበ ሙሳ ቀጠለ። ቀናት ተጓዘ። ወደ መድየን የምትባል ሀገር ደረሰ። የሹዓይብ ሀገር። እዛች ሀገር ሲገባ ሴቶቹ ውሃ እያጠጡ አገኛቸው። ሰዎች ከጉድጓዷ ውሃ ይቀዳሉ። ሴቶቹ ግን ራቅ ብለው ቆመዋል። ተጠጋቸው። ማኸጥቡኩማ፣ ምንድነው የገጠማችሁ? አይኛማ ማጠጣት አንችልም፣ ወንዱ አጠጥቶ እስኪጨርስ። ለምን ታዲያ አባታችሁ የለም? ወአቡና ሸይኹን ከቢር፣ አባታችን አርጅቶ ቤት ነው ያለ። ፈሰቃ ለሁማ፣ አጠጣላቸው። ከዛም ደክሞታል፣ እርቦታል። እጁን ወደ አላህ አነሳ። ረቢ ኢኒ ሊማ አንዘልተ ኢለይ ምን ኸይሪን ፈቂር፣ ደክሞኛል እርዳታህን አለው አላህ። የሹዓይብ ልጅ ወይም የአንድ የደግ ሰው ልጅ ሹዓይብ ነው ተብሏል። መጣች። አባቴ ምንዳ ሊከፍልህ ይጠራሃል አለችው። መጣ ሙሳ ሹዓይብን አወራው። ታሪኩን ነገረው በዝርዝር። ቀሰስ የተባለው ምዕራፉ በዛል ፈቀስ ዐለይሂ አልቀሰስ። ሹዓይብም ይሄን ከሰማ በኋላ አብሽር፣ አትፍራ፣ ነጀውት፣ ሰላም ወጣህ። ግን አለው እኔ ልቅጠር፣ 8 ዓመት አገልግለኝ፣ አንዷን ልጄን እድርሃለሁ፣ 10 ከሞላኸው መልካም። ሙሳም ከሱ ጋር ተቀመጠ። ከዛ የነብይ ቤተሰብ ኩትኮታ ተሰጡ። ምነው ለወደፊት የነብያቶቹ ሁሉ አይነታ የሚሆንበት ዘመን እየመጣ ነብዩና መሐመድን ነብዩላህ ኢብራሂምን ተከትሎ በሶስተኛ ደረጃ የሚሰለፍ ነብይ የመሆንን ነፃን አገኘ። ታዲያ አገልግሎ ሲጨርስ ሹዓይብን አስፈቅዶ አገሩን አፈቀው። እናቱን አፈቀችው። ወደ ግብጽ ተመለሰ። ልጁን ሚስቱን ይዞ ጥሩ ሲና ተራራ አካባቢ ሲደርስ ድንገት ፀሐይ ጠፋና ዝናብ፣ ከባድ ዶፍ ዝናብ፣ መብረቅ፣ ጨለማ፣ መንገዱ ጠፋ። ሚስቱንና ልጁን አስቀመጠና እስኪ መንገድ የሚጠቁሙኝ ካገኘው ብሎ ሄደ። በእርግጥም ዋናው መንገድ የሚጠቁመውን አላህን አገኘ።
በተራራው ጥግ ጠጋ ሲል አንዲት ዛፍ ላይ እሳት ይነዳል። እሷ እርጥብ ነች፣ ግን እሳት ይንቦገቦጋል። ተጠጋው። እሳቱን ሲነካው ቀዝቃዛ እርጥብ ዛፍ እሳት ማውጣቷ ሲገርመው፣ እሳቱ ደግሞ ቀዝቃዛ። እንዴት አይነት ስሪት ነው! ያኔ አላህ አናገረ ሱብሓነሁ ወተዓላ ቃል ኢነኒ አነ አላህ አለ። ደነገጠ። አላህ እኮ እኔ ነኝ እንዲህ ተአምር ምሰራ። ጫማህን አውልቅ፣ የተቀበረው ቦታ ላይ ነው ያለ። አወለቀ። አላህ ታሪኩን ነገረው ሙሳ እንዲረጋጋ። ሕፃኑ ነህ እንዲያሳድጌ ወደ እናት መልሼ አሁን ሹዓይብ አገር ኑረ የተመለስክ ነው። ሙሳ ደነገጠ። ለመሆኑ በእጅ ያዝከው ምንድን ነው አሉ። ይሄማ ዱላዬ በትሬ ነው፣ ግመል ምጠብቅበት፣ ፍየል ምመልስበት፣ ቅጠል ማራግፍበት፣ አረ ብዙ ሥራ አለው አለ። አላህን አብራራለት። ፍጥረት ዓለሙን ለፈጠረው አላህ እስኪ ጣለው። እንደዛ ከሆነ አገልግሎቱ አለው አላህ። ሲጥለው ወደ እባብ ተለወጠ። ደንግጦ በረገደ። ሙሳ ቁም ኢኒ ላ የኻፉ ለደየል ሙርሰሉን፣ እኔ ዘንድ መልእክተኞች አይሰጉም። አንሳው አለው። አነሳው። እጅህን ክተተው አለው። ጉያ ሙሳ እንደኛ ኢትዮጵያዊ ከለር ነው የነበረው፣ የቀይ ዳም። እጁን ከቶ ሲያወጣው ነጭ። በሁለቱ ተአምር ሂድና ፊርዓውንን ሞግታል። ወደ ፊርዓውን እንደዛማ ከሆነ ሃሩን የሚባል ወንድም አለኝ፣ እሱንም አጋዥ አድርገዋል። ነቢይ ያረገለታል። አንዳንዱ ለወንድሙ ለጓደኛው ሸምግሎ ነቢይ ያደርግ። ነቢይ ሙሳ ወደ ፊርዓውን ቤተ መንግሥት ሃሩን ይዞ አቀን። ከአላህ የተላክነ መልእክተኛ ነው አለው ለፊርዓውን። አንተን አናቅህም እንዴ? ነፍስ አጥፍተህ ሄድክ? ክርክሩ ጀመረ። መረጃህ ምንድነው? ዱላውን ጣለ። እባብ ሁና ተለወጠች። ወደ ፊርዓውን ስትሮጥ ፊርዓውን ተነሳ ደንግጦ። ውርደት ተከናነበ። ያነ ጌታ ነኝ ያለ። ከዛም ፊርዓውን ምን አለ? ይሄ ድግምት ነው፣ እኔም ደጋሚዎችን ልጥራና ተአምሩ ይታያል። ደጋሚዎቹን ጠራ። የዓመት በዓል ቀን ነበረ። እነሱም ድግምታቸውን ጣሉ። በርካታ ሺህ ነበሩ። ሙሳውም ዱላውን ጣለ። የነሱን ድግምት የሙሳ ዱላ በልታው ሲያነሳት አሁንም በትር ነች። እነዛ ደጋሚዎች በሙሳም ፊርዓውን ተቆጣ። ተደጋጋሚ ተአምርን አሳየው፣ ሊቀበለው ፍቃደኛ አይደለም። መጨረሻ ነቢዩላህ ሙሳ ሕዝባቸውን ይዘው ከሀገር ወጡ። ግብፅን ለቀው ወጣው ሲሄዱ አደናግረውት ነበር የወጡት። ዓመተ በዓል እናከብር ነው ብለውት ነበር የወጡት። ሚስጥሩ ደረሰው። 1,500,000 ሰራዊት ይዞ ተከተላቸው። ወንዙ ላይ ሲደርሱ ፊርዓውን ከኋላ ደርሷል። ህዝቦቹ ኢማናቸው ደካማ ነበሩ፣ አስቸጋሪ ናቸው። ኢና ለሙድረኩን፣ ከፊት ለፊታችን ወንዝ ከኋላችን ሰራዊት ተደረሰብን፣ አስጨረስከን አሉት ሙሳ። ሙሳ በአንድ ቃል ገለጸ፣ ኢነ መዕየ ረቢ ሰየህዲ፣ የኔ ጌታ ከኔ ጋር ጎዳናውን ይመራኛል አላቸው። አላህም ትእዛዝ ሰጠው፣ አንድርብ ቢዐሳከል በሕረ፣ ባህሩን በዱላህ ምተዋል። ባህር መስታወት አይደለም፣ እንዴት በዱላ ይሰበራል? አው በአላህ ቃል ይሰበራል። ነቢዩላህ ሙሳ ባህሩን መቱት፣ ፈንፈለቅ፣ ተከፈተ። ፈካነ ኩሉ ፍርቅን ከጠውድ ልዓዚም፣ እንደ ተራራ ቆመ። ለ12ቱም የበኒ እስራኤል ነገዶች 12 በር ተከፈተ፣ ገቡ። እየተሻገሩ እያለ አብዛኛው ኢማኑ ደካማ አይደል? ሙሳ እኮ ሌላውን አስጨርሶ እኛም ብቻ ነው ያዳነን፣ አይተያዩም ነበር። አላህ መስኮት ከፈተላቸው እንዲተያዩ እንዲያወሩ። ሁሉም ተሻግረው ሲወጡ የፊርዓውን ሰራዊት ከቶ እንደገባ ማዕበሉ ፈረሰ፣ ሁሉም ሰጠም። የአላህ ተአምር ዛሬ ተፈጸመ። ያኔ ህዝቡ ፊርዓውንን ይፈራው ስለነበር ፊርዓውንም አልሞተም አሉ። አላህ ከወንዙ ውስጥ ፊርዓውንን አላህ አልየውም ዛሬ ኑነጂከ ቢበደኒክ፣ በአካልህ እናኖርሃለን ለትውልድ፣ ሊተኩነ ሊመን ኸልፈከ አያ፣ ከአንተ በኋላ ለሚመጣው ተአምር እንድትሆን። ያኔ ይህን ክስተት ሲያይ ፊርዓውን ሻሃዳውን ያዛ። በኒ እስራኤሎች ባመኑበት ጌታ አምኛለሁ አለ ሲል አልአን አለው ጅብሪል፣ አሁን ካሁን በፊት ስታምጽ ኖረ
ለነብዩ ምን አላቸው? ከዓመታት በኋላ ጅብሪል መጥቶ ያ መሐመድ ፊርዓውን እኮ ወንዝ ውስጥ ሰጥሞ ለመውጣት ሸሃዳ ለማድረግ ሲሞክር ጭቃፍ ውስጥ አምጥቼ እሞላው ነበር አለ። ለምን ሲሉት አላህ ሊያዝንለት ይችላል፣ አዛኝ ጌታ። ለሁሉም ሙሳ አለይሂ ሰላም ወጡ፣ ህዝባቸውን ይዘው ተሻገሩ። ነቢዩላህ ሙሳ አለይሂ ሰላም እጅግ ታታሪ፣ ህዝባቸውን ወዳጅ፣ እኛን ወዳጅ፣ ይሄን ኡመት አክባሪ ነበሩ። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ ባዕድ፣ ስለ ታላቁ ነቢዩላህ ሙሳ ታሪክ እያወሳን ነቢ ሙሳ ከፊርዓውን መስጠም በኋላ ህዝባቸውን የአገሪቱ የፖለቲካም የዲንም መሪ ሆነው ማስተዳደር ቀጠሉ። በዚህ ቆይታቸው ውስጥ በኒ እስራኤሎቹ አልታዘዟቸውም ነበር። ይዘውት የመጡትን ተውራት አንቀበልም ብለው አምፀዋቸዋል። በጣም ነው ያስቸገሯቸው። አላህ ቁርአኑን የነሱን መጽሐፍ አልቀበልም ሲሉ ጡሩ ሲና የሚባለውን ተራራ አንስቶ ከላያቸው ላይ አስፎ በግድ ያዙ ብሏቸው ነው የተቀበሉ። ወኢዝ ነተቅነል ጀበለ ፈውቀሁም ከአነሁ ዙላ። መጽሐፍ መጥቶላቸው አንፈልግም አሉ። አረ እንዴት ብለናል። አላህ ተራራውን ሰቀሰቀና ላያቸው ላይ አረገ። ትዛላችሁ አትዙ እንዛለን ብለው ነው የተቀበሉ። እንዲህ በተራራ መጫን ተስፈራርቶ የሚያምን ትውልድ ነበር። አመፀኛ ነበር። ሙሳን የማይታዘዙ ሲሻቸው በረሃ ላይ ውሃ ውጣልን የሚሉት፣ ማረስ አስጠልቶናል ከሰማይ ምግብ ይምጣ ብለው መንና ሰልዋ ሲመገቡ የኖሩ ሙሳን የሚያሙ የሚያስቸግሩ ነበር። እዛ ነው አላህ ያ አዩሃ الذين آمنوا لا تكونوا كالذين آذوا موسى ሙሳን እንዳስቸገሩት ሰዎች አትሁኑ። በኒ እስራኤሎች ሙሳን መከራ ብልተውታል። በዳዕዋው ህይወታቸው ብቻ እንዳይመስላችሁ በግል ህይወቱ አንዴ ነቢዩላህ ሙሳ ነብይ ናቸው፣ አላህን ያናገሩ። በኒ እስራኤሎች ወንዝ ዳር ራቁት ነው የሚታጠቡት። እሳቸው ደግሞ ይሄን አያደርጉ። እሳቸው ተደብቀው ነው የሚታጠቡት። ያኔ አንድ ወር ያወሩባቸው ሙሳ እኮ ከኛ ጋር ማይቀላቀለው እዝታች አካባቢ ችግር አለበት። ከዛ ይሄ ወሬ ሲሰራጭ አላህ ሊያጠራቸው ፈለገ። ወሬው ውሸት መሆኑን ማሳየት አላህ ፈለገ። እንዴት ያሳየው አላህ? ልብሳቸውን ድንጋይ ላይ አጣጥፈው ቁጭ አድርገው ሻወር ሲወስዱ ድንጋዩ ልብሳቸውን ይዞ ተደ ወንዙ ላይ። እሳቸው ደግሞ ልብሳቸውን አንተ ድንጋይ ልብሴን እያሉ እየሮጡ ሲከተሉ ሻወር በሚወስዱ የበኒ እስራኤሎች ጥግ አለፉ። አዩዋቸው። ያን አካባቢ ሰላም ነው። የዚህን ያህል ነቢይን ያስቸገሩ ነው። ፈበረአሁ ላሁ ሚማ ቃሉ አዛ ነበር ያርጉት። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ምድር ላይ ችግር ሲገጥማቸው የርሐሙላሁ አኺ ሙሳ፣ ሙሳን ወንድሜን አላህ ይዘንለት ከኔ በላይ መከራን ተቀብሏል፣ ፈሰበር ታግዟል ይሉ ነበር። ሙሳ እንደ ሙሳ በህዝባቸው መከራ ያየ ሰው ነቢይ አላለፈ። አዛ ተደርገዋል። ነቢዩላህ ሙሳ ዓለይሂ ሰላም ከሳቸው የምንማረው የመጀመሪያ ትምህርት የአላህን ቁድራ 200,000 ሕፃንን በገደለ ቤተ መንግሥት ውስጥ ነቢዩን ያሳደገ አላህ፣ በውቅያኖሱ ማዕበል እየቀዘፈ ቤቱ የመለሰለት አላህ ሱብሓነሁ ወተዓላ፣ በዱላቸው ሲጥሉት ወደ እባብ የሚቀየር አላህ ሱብሓነሁ ወተዓላ፣ በረሃ ላይ ያለን ድንጋይ ሲመቱት ውሃ እንዲያፈልቅ ያደረገው አላሁ ሱብሓነሁ ወተዓላ፣ በዱላቸው ወንዙን ሲመቱት የሚሰነጥቅ አላሁ ጀለ ፊዑላ። የአላህን ኃይል አሸናፊነትና እሱ የፈለገው ነገር ነው እዚህ ምድር ላይ የሚፈጸም። ሁለተኛ የነቢዩላህ ሙሳን ለሌላው መኖር ለሌላው አሳቢነት እናያለን። እንደምታውቁት ነቢዩ ዓለይሂ ሰላቱ ወሰላም ሰማይ ሰማያትን አቋርጠው ወደ አርሹ ጌታ ሲጓዙ ስድስተኛው ሰማይ ላይ ነቢዩላህ ሙሳን አገኙ። ከአላህ ሶላትን ይዘው እየወረዱ ነበር። ስንት ሶላት ተመደበብህ አሏቸው። ሁሉም ነቢይ አልጠየቀም። 50
በል ወደ አላህ ተመለስና አስቀንስ ኡመቶች አይችሉም ማለት 45 አደረጉ ተመለሳውንም አይችሉም 40 አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየተመላለሱ አስቀንሰው 5 ደረሱ አሁንም ስንት ጌታ አረገልህ 5 በ24 ሰዓት እኔ በኒ እስራኤልን 2 ሶላት ሞክሬያቸው አልተሳካላቸው አስቀንሳውንም ማለት ነብዩ ምን አሉ ጌታዬ ዘንድ 20 እስኪ ተመላለሱ አላህ ማወጀ 5 በስራ 50 በሚዛን ሰጣቸዋለሁ አለ አዛን ሲደረግ ነብዩላህ ሙሳ እናስታውስ ለዚህ ኡማ ተቆርቋሪነታቸው ለሌላው ኗሪነታቸው ወንድማቸውን አማላጅ ጠይቀው ነብይነት ማዕረግ ያሰጡ ወጀዐሊ ወዚረን ሚን አህሊ ሃሩነ አኺ ብለው እሽዱድ ብሂ አዝሪ ወአሽሪኩ ፊ አምሪ አብረህ አጋራው ብለው ነብይነት ያሰጡ እኛ ወንድምን ሐስደን ጓደኛ ሐስደን ቢዝነሱን እናበላሻለን ትዳሩን እናበላሻለን ስሙን እናጠፋለን ነብይ ሙሳ ነብይነትን ትልቁን ማዕረግ ለወንድማቸው ያሰጡ ለሰው ሐሳቢ ነበር ነብይ ሙሳ አለይሂ ሰላም ወኔያቸው ትልቅ ነበር አላህን ልይህ ብለው እስከ መጠየቅ የደፈሩ የአላህ ነብይ ናቸው ወኔያቸው ስሜታቸው ሂማ ዓሊያ የነበራቸው ናቸው ወለማ ጃአ ሙሳ ለሚቃቲና ኢላላ ሙሳም እኛን ለማነጋገር በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረው አላህን ሲያናግሩ ይላሉ ኢብኑ ከሲር የአላህን ድምጽ ሲሰሙ ነብዩላህ ሙሳ ተማረሩ አላህን ወደዱት ይሄ ጌታ ምን አይነት ነው ልየዋሉ ደፈሩ ታዲያ ረቢ አሪኒ አንዙር ኢለይክ ልይ ተገለጠልኛል ይሄ ትልቅ ወኔ ይጠይቃል አላህ ለን ተራኒ ምድር ላይ እኔን ሰው አያየኝም ወላኪን ነገር ግን መረጃ ያስፈልጋቸው የለሙሳ انظر الى الجبل ወደ ተራራው ተመልከት فإن استقر مكانه እኔ ስገለጽለት ቦታው ላይ ከጸና አንተም ያኔ ታየኛል فلما تجلى ربه للجبل ጌታውን በብርሃኑ ወደ ተራራው በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ ትንሽ ቀዳዳ ሲገለጥ ተራራውን አላህ አመድ አደረገ የአላህን ብርሃን መሸከም አልቻለም فخر موسى صعقا ሙሳ ደንግጠው ወደቁ فلما አፋቅ ቆይተው ራሳቸውን ስተው ሲነቁ ሱብሃንክ ጥራት ይገባሃል ቱብቱ ኢለይክ እንደ አይነት ጥያቄ አልጠይቅም ማርታን ጠይቃል አንተ ምድር ላይ እንደማትታይ የመጀመሪያው አማኝ ነኝ አላህን ልይህ እስከ ማለት ወኔ ያላችሁ ሙስሊም ወኔው ዝቅተኛ አይደለም ለዛ ነው ነብዩ አለይሂ ሰላቱ ወሰለም አላህን ስትጠይቁት ጀነትን እንዳትጠይቁት ፊርደውስን ስጠን በሉት ይላሉ የመጨረሻውን ጀነት ፈሰአሉሁ الفردوس الأعلى ለዛ ነው ሰለፎቹ ታቢዒ የሚባሉት የነብዩ ባልደረቦች ሰሃቦች ጀነት ውስጥ ብቻቸው የሚገቡ ይመስላቸዋል እንደ ይላሉ እንጋፋቸዋለን ይላሉ ገና የሙእሚን ወኔ ይሄ ከነ ኢብኑ አባስ ጋር ከነ ዑመር ጋር አብረን ነው ምንገባ የሚል የሙእሚን የነብዩ ኡመት ወኔ እዚህ የደረሰ ልይህ የሚል ወኔ ያላቸው የአላህ ትልቅ ነብይ በልጅነት ወንዝ ላይ ተጣሉ ኋላም ወንዝን ከፍለው ህዝባቸውን ያሻገሩ የአላህ ባለሟል ወዳጅ ወካነ ዒንደላሂ ወጂሃ እኔ ዘንድ የታፈረ የተከበረ ነብይ ነበር ወከለመ አላሁ ሙሳ ተክሊማ አላህ ሙሳን በማናገር አናገረው ይላል ነብዩም የሚወዱት የሚያከብሩት ወንድማቸው ነበር 76ኛው ሰማይ ላይ ሲያገኙት አለቀሰ ሙነነው አሉት ሙሳ ከኔ በኋላ አንድ ወጣት ተልኮ ከኔ የተሻለ ህዝብ ዞ ጀነት እኮ ይገባል ነብዩን ሲያያቸው ሰለላሁ ዐለይሂ ወሰለም ነብዩ ሙሳ አለይሂ ሰላም ነብዩ በጣም የሚያከብሩት መዲና ላይ ያሉ የሁዶች ጎረቤት ናቸው የኛ ነብይ ከሙሳ ይበልጣሉ እያሉ ሲፎክሩ ሙስሊሞችን ነብዩ ሰሙ እንዲያወዳድሯቸው አልፈለጉም ሰይዳቸው አዎ የሰው ልጆች አይነት አሳቸው ናቸው ከሙሳ ታብልጡኝ አሉ ተነሱ እኔ እኮ አላህ የውመል ቂያማ ምድርን ከፍቶ ሊሞታ የመጀመሪያ ነብይ ነኝ
ግን ስወጣ የአርሹን ምሰሶ ተደግፎ ሙሳን አገኘዋለሁ። አላቅም ከኔ በፊት ይነሳ ወይም ጥሩ ሲና ላይ ደንግጦ በመውደቁ አላህ ተክቶለት ይሆን አላቅም ይላሉ ነብዩ አለይሂ ሰላቱ ወሰላም። ነብዩላህ ሙሳ አለይሂ ሰላም ልጆቻችንን በስማቸው የሰየምንላቸው አዛን ስንሰማ የምናስታውስላቸው በአላህ ላይ የተለየ ተወኩል የነበራቸው የአላህ ባለሟል ታሪካቸው ሰፊ ነው። ካደል ቁርአን አን የኩነ ለሙሳ ብለዋል ኢብኑል ቀይም። የሙሳ መጽሐፍ ሊሆን ቁርአን ምን ቀረው? ሱረቱል ቀሰስ እሳቸው ናቸው። ውስጥ ገባ ሙሳ ናቸው። ያልተጠቀሱበት ቦታ የለም። 136 ጊዜ ስማቸው ተነስቷል አለይሂ ሰላም። ሰርጋቸውን ከሚከተሉት የውመል ቂያማ አብሯቸው ከሚሆኑት ደጋግ ባሮች አላህ ያድርገን። ያ መን ተሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.